በማከላችን ሪሌሽን እንዲፈጠር ፈልገሽ አብረን እንድናደርና አዎ እኔ እንደውም መውለድ ፈልጋለሁ ልጅ ፈልጋለሁ አንተ ማለት ነገሮችን እስከምናስተካክል ድረስ ልጅ ራሱ ቢረግ ማለት መውለድ ፈልጋለሁ እኔ ሰላም ሰላም ወደ የተከበራችሁ የኑራ ቤተሰቦች እንዴት ናችሁ ሰላም ናችሁ ሰላማችሁ በያላችሁበት ብዝት ይበልልኝ ዛሬ እንግዲህ ኡመርን ፕራንክ ላደርገው ነው እስከዛሬ ድረስ ምንም አይነት ነገር አድርገን አናውቅም እንገናኛለን ቤቱ እሄዳለሁ ከዚህ በፊት ቪዲዮ እንዳያችሁትም ቡናም ሳፈላ ቤት ውስጥ ምናምን ነገር ብዙ ነገር አሳልፈናል ከሱ ጋር ግን ምንም አይነት ግንኙነት የለንም ምንም አይነት ነገር አውርቶኝ አያውቅም ስለምንም ነገር ዛሬ እንግዲህ ሆቴል ይዤ ፕራንክ ለማድረግ አስቤያለሁ እስቲ አብራችሁን ትቆያላችሁ ምንድነው ከዚህ በፊት ብዙ ረጅም ጊዜ ብቻውን ሲኖር ነው ያማቀውና ፍቅረኛም ወይም ደግሞ ሌላ ሴት አብረው እንደማትኖር ቤተሰብም እህት ወንድምም ብቻውን ነው የሚኖረው ረጅም ጊዜ እንደሆነው ምንም አይነት ግንኙነት አድርጎ እንደማያውቅ ነው የሚነግረኝ ሁሌም ማለት ነው እኔ ግን ደግሞ ማረጋገጥ ፈልጋለሁ ሴት ልጅም አይደለው ማወቅ ፈልጋለሁ ስለሱና እስቲ መፈተን ፈልጋለሁ ዛሬ እንግዲህ አብረን ማደር ፈልጋለሁ ለዋለው ለኔ ያለው አመለካከት እንዴት ነው ማለት ለራሱስ ያለው ሪስፔክት የሚሰጣኝ ለሱስ ምን አይነት ታይለንትን የሚሆንለት ለሱ እና ዛሬ እንግዲህ ደውልለትና ይመጣል ያለውን ነገር አብረን እናያለን ግን ከዚህ በፊት በቃ ለሴት ልጅ ያለው አመለካከት እንኳን ይወቀነሰ ምንም እንደዚህ አይነት ነገር አይምሮ ውስጥ እንደማይመጣ እንደማይፈልጉላ ነው የሚነግረኝና ከኔ ጋርም ደግሞ አብረን እያለን ራሱ ስናወራ እኔ ሻዳ ሲጄሽ አንድ አይነት እምነት ሲኖረን ነው ካንቺ ጋር እንደዚህ አይነት ነገር የምናደርገው ነው የሚለው እሱ የሚለው እንደዛ ነው ግን ደግሞ እኔ መፈተን ስለምፈልግ እሱ ከዚህ በፊት ያስጠንቅቆኛል ሻዳ ስትጂ እስልምና እምነትን ስትከተይ ነው እኔ ካንቺ ጋር ግንኙነትም አብረን ማደር ምን ጀምረው ነው ያለኝ እኔ ደግሞ አሁን ፕራንክ ማደርገው ልጅ መውለድ እፈልጋለሁ የመጣሁት አንተን ብዬ ነው ከዚህ በፊት ደግሞ ስለ እምነት ምንም አይነት ነገር አላወራህኝም ፍቃድህና ፍላጎትህ ኖሮ ነው ከኔ ጋር የቀጠልከው ከኔ ጋር የጀመርከው እኔም ከዛ ድረስ የመጣሁት ይሄ ነገር አይምሮ ውስጥ ስላለ እሱ ያንን አስጠንቅቆኛል ከዚህ በፊት በዛም ነገር ደግሞ ተስማምቻለሁ ግን ደግሞ ምንም አይነት ነገር ስለ እምነት ጉዳይ ጠለቅ ብለን እስካሁን ድረስ ያወራንበትም ነገር ወይም ደግሞ ለማድረግ የተዘጋጀንበትም ነገር አይደለም ግን ወደፊት የምናደርገው ነገር ይሁን ነው ግን የሰው ልጅ አለ አይደለ እንደሚያወራውና ሆኖ መገኘት ስለሚለያይ እስኪ እስካው እንደሚያወራው ነው ወይስ ትክክለኛ ማንነቱ እሱ ነው ብዬ ነው ፍራንክ ማደርገው እጠራዋለሁ አዳማ እንዳለው አያውቅም ሄጃለሁ ብየዋለሁ ከአዳማ ጓደኛዬ ጋር ደብረ ዘይት ሄጃለሁ ብየዋለሁ ግን እኔ እዚሁ አዳማ ነው ያለሁት አካባቢው ያለው ሆቴል ነው ያስኩት ሩም ይዣለሁ ግን እደውልለታለሁ አሁን ሰዓትም ቢሄድ እደውልለታለሁ ያው መምጣቱ አይቀርም ይመጣል የሆነ ካላ መጣና ፈልጋለሁ ማውራት ፈልጋለሁ ካንተ ጋራ ስለዚህ ና ብዬ ነው መጣራው ያለው ነገር ግን እኔ ጋር አብረን ማደር ፈልጋለሁ እስከዛሬ ድረስም ቆይተናል ቢያንስ ከመጣው 15 ቀን ሆኖኛል ግን ቤቱን ቢሄድ ቢያገኘኝም እንደዚህ አይነት ነገር ሐሳቡም አላማውም ምንም ነገር የለውም እሱ እኔም ኖሮኝ አይደለም ግን ደግሞ ማወቅ ፈልጋለሁ ስለሰው ስላያችሁት ብቻ አንድን ሰውን ትክክለኛ ሰው ነው ብላችሁ ማመን አትችሉም ግን ማውራት ማየት ስለዛ ሰው አቋሙ ማወቅ ፈልጋለሁና ያንን ነገር በማውራት ደረጃ ነው እስኪ ልፈት ነው እሱን እንደምታውቁትም እንደምትከታተሉትም ዩቲዩብ ሲሰራ በጣም ለእውነታ ነገር የቆመ ነው ትክክለኛ ለሆነ ነገር ብቻ ነው እሱ የሚያደርጋቸው ነገሮችና ያው በእምነቱም በጣም ጠንካራ ነው እኔም እስከማውቀው ድረስ የፈለገ ነገር አሁን እኔ ኦርቶዶክስ ሆኜ እሱ እስልምና እምነትን እየተከተለ ቢያወራኝም አብረን ብንሆንም ጓደኝነት ቢኖረኝም ደስተኛ የሆነበት ነገር ያው እኔ ትክክለ ይሆናላ የሆነ ጥሩ አመለካከት ያለኝ ልጅ ነኝ ያው ከዚህ በፊት ደግሞ በሰዎች ወሬ ላይ በሰዎች ነገር ላይ ያየሁት ነገር አለ እሱንም በዛው በሱ የሰማሁት ነገርም አለ በሰዎች ያየሁትም ነገር አለና ያ ነገር እሱ ላይ አለ ወይስ የለም ትክክለኛ ሰው ነው ወይስ እና ደግሞ ያንን ለማጣራት ነው የምፈልገው ካሜራውን እደብቃለሁኝ እስከመጨረሻው ድረስ ተከታተሉኝ እንግዲህ አብራችሁን ቆዩ
እንግዲህ አሁን ልደውልለት ነው። አብረን እንከታተል። ያስፈራል ግን ያው እንደዚህ አይነት ነገር መጠየቅ ሴትም ስለሆንኩኝ ግን ደግሞ ፕራንክ ነው ብሎ እንዳያስብም ነው ማደርገው። ሲሪየስ ሆኜ ነው የማወራው። ልደውልለት እስኪ ያኔ ነው ማንነቱን ማወቅ የምችለው። ጠራ ማለት ነው። ወይማ ወይ አባኮ እንዴት ነህ? እንዴት ነሽ? ሰላም ነው? ደረሽ እንዴ? አዎ መጣሁ እኮ። መጣሁ ማለት ማለቴ ወደ አዳማ ተመለስኩኝ። የሄድኩበት ቦታ አልተሳካምና አዳማ መጣሁኝ። መቼ? ዛሬ መጣሁኝ እኮ እና እንገናኝ። በዚህ ሰዓት ልዩ ነሽ? የት ነው ያለሽ ታዲያ? አሁን ያለሁት እናንተ አካባቢ ነው። ቤርጎ ይዣለሁ አልጋ ማለት ነው። ቤርጎ ትችላለሽ? ለምን ያልሽ? አይ ያው ስለመሸም ብዬ ነው መሰለ መሸተው። እናንተ ሰፈር ያለው አልጋ ቤት ይርጋ ኃይሌ ሆቴል ትመጣለህ? ና እዛ ማውራት የምፈልገው ነገር አለና ብናወራ ደስ ይለኛል ዛሬ። ምንድነው የተፈጠረ ነገር አለ? ምን ሆነሻል? አይ ምንም የለም። ታዲያ ምንም መቃና አይደለ? ለምንድነው አንቺ መተሽ ሰፈር ወይ አታናግሪኝም እንዴ? ለምንድነው አልገኝሽ? ምን ያደርጋል? አይ እቤት ከምመጣ ብዬ ያው ሰዓትም ስለሄደ እንደዚሁ በቃ ጎራልኩኝና ስላልደወልኩልህ ከዛ ስነሳ አልጋ ያስኩኝና ያው በቃ እና እናወራለን። ያው ትመለሳለህ ካንተ ችግር የለውም። 210 ቁጥር ነው ይርጋ ላይ ሆቴል። እሺ ይርጋ ጋር ነው ያልሽው? እሺ በቃ መጣሁ፣ ችግር የለውም። እንዴ አስደነገጥሽኝ እኮ። አይ ያው ይቅርታ። የተፈጠረ ነገር የለም። ሰላም ነሽ? ኧረ ምንም አልሆንኩም። ና እናወራለን። መጣሁ በቃ። እንዴ ቅርቤ ነው፣ ሰፈሬ ነው። እሺ መጣሁ። አይ እሺ በቃ እሺ ነው። እሺ ተቆጥቷል እንግዲህ መራችን እየመጣ ነው። እንግዲህ መምጣቴን ግራ ተጋብቷል። ምክንያቱም አልመጣም ምናምን ብዬ ነው የሄድኩትኝ። ግን እኔ ደግሞ አስቤዋለሁ ይሄን ፕራንክ ከና አልወጣውም ከአዳማና ፕራንኩን ስላሰብኩትኝ። አሁን እንግዲህ ብዙ ጊዜ ወንዶችን ካልፈተናቸው ማወቅ ስለማንችል በሚያወሩት ነገር እኔ ጉራ ነው የሚመስለኝና ብዙ ጊዜ ሰው አላምንም። በእምነታችን አንድ አይነት ያለ መሆናችን ያው ሁሉም ነገር ፈጣሪ ነው የሚያገናኘውና በጣም በእምነቱ ጠንካራ ነውና እስኪ እንግዲህ መጥቷል መሰለኝ። እየተንኳኳ ነው። ይግቡ፣ ክፍት ናት መሰለኝ። በሩን ሳልዘጋው ትመጣለህ ብዬ ስላሰብኩኝ አልዘጋሁትም በሩን። አይ ምንም አልተፈጠረም። እንዴት ነህ? ቁጭ በል። ምንም አልሆንኩም። ያ ዛሬ አብረን የምናወራው ነገር አለ ብዬ ስላሰብኩኝ ነው። ማለት ምን ሆነሽ ነው? የሄድሽበት አልሳካ? አይ ለዛ ሳይሆን ያው አብረን መሆን ስለፈለኩኝ ሄጄ እኮ ነው የመጣሁት። ኧረ ሄድሽማ አትመጪ? አልሄድሽም? ሄጄ ነው የመጣሁት። ሄጄ ነው የመጣሁት። ኧረ ማለት ያው አንተን ማውራት ስለፈለኩኝ ነው። ምንድነው የምናወራው? ያው በቃ ማለት እኔ ከመጣሁ 15 ቀን ሆኖኛል አይደለ? አይ ነው። ግን ደግሞ ያው ሁለታችን ብቻችን ያው ቤተሰብ ምናምን እየተቀላቀለ ነው እስካሁን ድረስ እናወራ የነበረው ምናምን ነገርና ዛሬ ደግሞ ብቻችንን ብናወራና ደስ ይለኛል። ለዛ ነው ብቻችንን ብናወራ ማለት ሁሌ እያወራን አይደል እኮ። በቃ ያው አብረን ብናደር ምን ችግር አለው? ማለት አብረን እንደርና ብዙ ነገር እያወራን ማደር ማለት ለምፈልሻው ሴት ልጅም አይደለም እንደ አብረን እንደር ምን ችግር አለው? ሴት ልጅ ስለሆንሽ የግድ አብረን ማደር አለ? ኖ አይ እንደዛ ለማለት ፈልጌ ሳይሆን ያው ከመጣሁ 15 ቀን ሆኖኛል።
አንተም ከዚህ በፊት ምንም አይነት ያሳለፍከው ላይፍ የለም፣ እኔ የሚያሳለፍኩት ላይፍ የለምና ምን ችግር አለው? ጓደኛዬም አይደለም እንዴ? አይኑ ጓደኛሽ ነኝ፣ ግን አብሮ ማደሩን የፈለግሽው ችግር የለውም። አብሮ ማደር እኮ ግን ለምንድን ነው አብሮ ማደር የፈለግሽው እንዴ? አንድ ሰው ወደፊት ባሌ ነው ብዬ ያሰብኩት ሰው እንዴት ነው እንደዚህ አይነት ጥያቄ የምጠይቀኝ? ሲጀመር ማለት አልገባኝም። የወደፊት ሚስቴ ነሽ ብዬ ያሰብኩሽ ነሽ። ቢሆንም ደግሞ አብሮ ለማደር መስፈርቶች አሉ አይደል? ዝም ብሎ አብሮ አይታረድ። እንዴት ነው አይጥና ድመት አብሮ ማደር ይችላል? ምንድን ነው ማለት ምን ያጎደልኩት ነገር አለ? ምንም ያጎደልሽብኝ ነገር የለም። እኔ አይቼሻለሁ። ሴትነትሽን፣ ጥሩ ሴት መሆንሽን እያየሁ ነው፣ አይቻለሁ። ከንግግርሽም በአካልም አግኝቼሽ የምታወሪው የበሰለ አይምሮ አለሽ፣ ጥሩ አስተሳሰብ አለሽ፣ ጥሩ ንግግሮች ነው የምትናገሪው። ማለት ወደ እኔ የሚሳብበት ነገሮችን እያገኘሁ ነው። አልጋ ይዘሽ በሴት አንቺ እኮ ሴት ነሽ እኮ ምን ችግር አለ እንዴ? አሁን እኮ ጊዜው እኮ የተሻሻለ ጊዜ ላይ ያለ ነው። ወንድ ልጅ ያዘ ሴት ልጅ ያዘሩ ምን ችግር አለው? የሚከፈለው ገንዘብ ነው አይደል እንዴ? ዲያራ ወይኔ በላቸው ተብሎ የሚካበድ ነገር አይደለም እንዴ? አንተ የሰለጠነ ጊዜ ላይ ያለ ነው እንዴ? ምን ሆነክ ነው ዑመር? ገባኛው የሰለጠነ ጊዜ ነው። የሰለጠነ ጊዜ መሆኑ ደግሞ በእንደዚህ አይነት ሪሌሽን ሲቀጥል ደግሞ እኔ ማውራት ከፈለግሽ ካፌ አለ። ከዚህ በፊት ስናደርጋቸው ምን ሄደው ቪዲዮ ስላልቀረጽን ነው እንጂ ምን ችግር አለው ማለት ምን ችግር አለው? እኔ አንተን ብዬ ነው አይደል እንዴ ከዛ ጋር ድረስ ብዬ የመጣሁት። መጣሽ እኔ ያስቀየምኩሽ ነገር አለ? ኖ ያስቀየምከኝ ነገር የለም። ግን ደግሞ እኔ ወደፊት ትዳር ይዤ አብሬ ከምኖረው ሰው ነው ስለተማመንኩበት አንተ የምትፈልገውን ነገር አሟልቼ እኔ የምፈልገውን ነገር አሟልተህልኝ የምንኖር ነው። የማጎለው ነገር የለም ወይ ወደ ሌላ ወንድ የማስበው ነገር የለም። ዛሬ አብሮ ማደሩ ምንድነው እንትን የሚያደርገው እንዴ? ባሌ እንዴ ስለናፈከኝ ነው። ስለናፈከኝ አብሬ ማደር እፈልጋለሁ። አብረን አደርን ማለት እኮ ሌላ ነገር ሊፈጠር ይችላል። ምንድነው የሚፈጠረው? እንዴ ሰይጣን ምን ሰርቶ ይብላል? ምን ቢፈጠርስ ምን ችግር አለው ታዲያ? እንዴት ምን ችግር አለው? እንዴት ችግር የለውም? ምንድነው የሚከለክለው ነገር? ማንኛውም ሴት ነው እንደሚያደርገው ነገር ነው የሚሆነው አይደል እንዴ? የተለየ ነገር እኮ የለም ማለት ከባድ መታቂ ከሆነ ማለት ነው። የተለየ ነገር አይደለም። አሁን አንቺ ሐሳብሽ ገብቶኛል። በማከላችን ሪሌሽን እንዲፈጠር ፈልገሽ አብረን እንድናደርና እኔ እንደውም መውለድ ፈልጋለሁ፣ ልጅ ፈልጋለሁ። አንተ ማለት ነገሮችን እስከምናስተካክል ድረስ ልጅ ራሱ ቢረግ ማለት መውለድ ፈልጋለሁ እኔ እንዴ። በቃ አብረን መሆናችን እርግጥ ነው እንጋባለን፣ ግን ማለት ያኔ ይቅርታ አድርግልኝና አሁን ላይ ሳንጋባ ወይ ኒካ ሳናስር አብሮ ማደሩ ስህተት ሊሆን ይችላል። ግን ደግሞ ሁለታችን እኮ ነን፣ ምን ችግር አለው? ማን ያውቃል? ሁለታችን ማንም አይወቅ። የሚያየን ላይኛው ጌታ አለ። እሱማ ይቅርታ እንለዋለና። እንዴት ይቅርታ? ምን ማለት ነው? ምን አስበሽ ነው አንቺ? እንደዚህ አይነት ባህሪ ነው እንዴ ያለብሽ? እኔ በፍጹም እንደዚህ ልገምትሽም ላስብሽም አልችልም። ምን ማለትሽ ነው? ምን ችግር አለው ዑመር? ለምንድን ነው የምትናደደው? ለምን እንደዚህ ትሆናለህ? ምንም እኮ ሴክስ እናድርግያለሽ ነው አልጋያሽ። ለዛ ነው ጓደኛዬ እኮ ነህ። ነገ እኮ የትዳር ባለቤት እኮ ነህ። ብናደርግ ምን ችግር አለው እንዴ? ምንም እኮ የሚጎልብህ የሚቀንስብህ ነገር የለም። ነገ ልታገባኝ አይደል እንዴ? ነገ ኒካ ልታስርልኝ አይደል እንዴ? የፈለገ ነገር ኒካ ልሰርልሽ የፈለገ ነገር ይሁን። እንደዚህ አይነት አመል ባህሪ ካለብሽ በግልጽ ነው። አይ ሲጀመር አትወደኝም ማለት ነው እኮ። ለሚወዱት ሰው እኮ ለሚወዱት ሰው መስዋዕት መክፈል ይችላል። ምን እያወራሽ ነው? መውደድ በዚህ በሴክስ ነው እንዴ? አብሮ በመተኛት ነው እንዴ? አይ እኔ ሲጀመር አንደኛ ነገር ግንኙነት እናደርግ አላልኩኩም፣ አብረን እንደር ነው ያልኩት። ግንኙነት ሳናደርግ እንኳን አብረን ማደር እንችላለን እኮ። አንድ ሴት ልጅ ጭራሽ ሪሴፕሽን ይዛ ምን ጠርታ እዚህ ጋር ልጅ መውለድ እፈልጋለሁ ገረመል እያልሽ ፀጉሬ ፍሪስ ስለሆነ ያራዳ የጨሰተ ልጅ ምናምን አስበሽ ነው እንዴ? እኔ እንደዛ አላሰብኩም። ማለት እኔ እንደ ራሴ ሰው አድርጌ ማለት ነገ ህይወት አብሮኛል። ከዚህ አሁን የሆነ ነገር በሳሳተም ችግር የለውም። ምክንያቱም ትክክለኛ መንገዱን ይዘን ነገ ትዳር መስርታ ልጆች ወለን የምንኖር ሰው ነን ብለን ብዬ ስላሰብኩኝ እንጂ አንተ እንደዚህ ትሆናለህ ብዬ አላሰብኩም። አብሬ ሳድር ልጠላሽ በችልስ ለምንድን ነው መጥላኝ? ለምን ትጠላኛለህ? ማለት እኔ መጥፎ ነገር ማንኛውም ሰው እዚህ ምድር ላይ የሚያደርጉት ሰዎች ከሚያደርጉት ሌላ የሆነ የተለየ ነገር እያደረኩኝ አይደለም።
ማንንም የሚያደርገው ነው። እኔ ሌላ ወንድ ጠርቼ ከሌላ ወንድ ጋር ለምን ሩም ውስጥ ያየኸኝ ደውዬልክ የጠራሁት እኔ የኔ ፍቅረኛ ወይም የኔ ጮኛ ነው ብዬ አስቤ ስለሆነ ነው። ይሄንን ነው የምመልስልሽ። ለምን ከፈለግሽ እደሪ፣ ሲጀመር ደግሞ እኔ ጋርም ነይና እደሪ፣ እንሂድ እንደር አልልሽም። በፈልግ ኖሮ ስንቴ መተሻለ ቤቴ አላሳድርሽም እንዴ? አይ ሲጀመር እንደማትወደኝ ነው በቃ ማለት አንተ የምትፈልገኝ። አዎ አብሮ በማደር ማለት ግልጽ የሆነ ሰው ነው የምፈልገው። ለምን ነው ወይስ ከኔ በፊት ወይም አሁንም ሌላ ትዳር ውስጥ ነው ያለው? ለዛ ነው አሁን ሪስፔክሽን መተክ ማደር ማትችለው ነው ወይስ አንተ እኔን መጠቀሚያ እያደረግህ ነው? አብረን አናድርም። እኔ ወይ መሬት አድራለሁ የሆነ ነገር አንጠፌ እዚህ ጋር ተኛለሁ፣ አንቺ እዛ ተኛለሽ እንዴ? እኔና አንቺ አብረን ተኛለሽ። ምን ችግር አለው ማለት ምን ችግር አለው አብረን ብንተኛ? አንተኛ ማለት አይሆንም። ለምን ምንድነው የተፈጠረ ነገር ምን ይፈጠራል ብላ አስበህ ነው? በእኔና በአንቺ መካከል ተመርኬ ታገብኛለሽ ወይ ብዬ ከመጠየቅ ውጪ የፈጸምነው ነገር አለ እኮ ስለሌለ ነው ዛሬ እኔ እዚህ ጋር ሩም ሂጅ ምናምን አግኝቼ አውርቼ ሁሉን ነገር እሱን ተይው። አንቺ እኔ ካንቺ ጋር ተበርኬ ቀለበት አድርጌልሽ እዛው አብሬሽ አድሬያለሁ እንዴ? አላደርክም እኮ ነው። ለዛም እኮ ነው እንደዛ አላደረክም። ታዲያ ምን ተገኝቶ ማሆን አዲስ ነገር? አይ በቃ እንደዛ ከሆነ ደግሞ ያው እኔ ምን ችግር አለው? ይሄንን ከፈለግሽ እምልሽን ነገር አድርጊ። በአግባቡ በትክክለኛው ባለትዳሮች እንሁን። የሚፈልጉትን ነገር እና ወደሚቀጥለው ስቴፕ እንሄዳለን። ልጅ ነው አይደል የምትፈልጊው? አዎ እኔ ልጅ መውለድ እፈልጋለሁ። አላህ ከሰጠን አድርጓል። አንቺ በሌላ አቅጣጫ በአቋራጭ እንደዚህ አይነት ነገር ማሰቡ ምን አመጣው? እኔ እኮ ሴት ልጅ ነኝ። እስከ መቼ ልታገስክ ታዲያ? ይበላቸው። ስለዚህ ይኸውልሽ አሁን እስከ መቼ ልታገስክ? የኔ ምላሽ ልንገርሽ፣ ከኔ የምትጠብቂው ነገር ካለ እኔ አላችሁ አፉ በይኝ አላችሁ። አይ አፋልንም ሲጀመር የራስህ የሆነ ህይወት ኖሮክ ነው እንጂ አንድ ልጅ ነው። አይ ምክንያቱም እንዲህ አንደኛ፣ ሁለተኛ፣ ሶስተኛ እስከ አራተኛ ድረስ ይቻላል ብላችሁ ስለምታስቡት ለዛ ነው ያንን ነው አንተም እንደ ሰይድ ነህ አሳስብህ ራሱ አንተ ራስህ እንደ ሰይድ ነው እያሰብክ ያለው ሲመስለኝ። እኔና አንቺ ተጋብተናል ባንጋባስ እንዴ? እናንተ ስንት እድሜ ነው እኮ ሁለተኛ ሚስት በኒካህ በምን አግብቶ ነው የሆነ ያለው አይደል እንዴ? የማልፈልገውን ነገር እኔ በኔ ያ የራሱ ህይወት ነው። በኔ ህይወት የማልፈልገውን ነገር ደግሞ አልፈልግም። ሲጀምር ደግሞ እኔና አንቺ አብረን ተኛን ማለት በማግስቱ ቻው ቼልሲ ወንድ ልጅን ጸባይ ልንገርሽ፣ ገላሽን አገኘ ማለት በማግስቱ አይፈልግሽ። ይሄን ታውቂያለሽ? ላስተምርሽ ካላወቅሽ አይ ኖ ሲጀመር አንተ ሐሳብክ ያ ስለሌለ ካልፈለክ እኮ ነው ያላስገድድህም ሲጀመር አይደል እንዴ? ነገ ጠዋት እኔ ትኬት ቆርጬ መሄድ እችላለሁ። እሱ መብትሽ ነው። አብረን ካላደርክ ወይም ደግሞ አብሬ ማደር እፈልጋለሁ ስለዚህ ካላደርክ እሄዳለሁ የምትይኝ ከሆነ ፖሲብል ትችያለሽ። ግን እኔ አብሬሽ ማደር አልችልም። የምንስማማ ከሆነ ከቻልሽ አንቺ እዛ ላይ ተኛ፣ እኔ እዚህ ጋር ልተኛ እችላለሁ። እዚህ ጋር ራሱ ተኝቼ ሸይጣን ስንት ነገር የሚሰራው ነገር አለ። እዚህም ራሱ መተኛት አልፈልግም። እንደው አንቺ ተኚ፣ ነገሮችን በርሽን ቆላልፊ፣ ነገ እናወራለን። እደሪ። ቀኑ ዛሬ ወይ አሁን ሰዓቱም ሄዷል፣ እየመሸ ነው። እደሪ፣ ነገ እናወራለን። አይሻልም? አይ ሲጀመር አንተ የምታስበው ነገር ሌላ ስለሆነ ነው እንጂ እኔ የነገ ህይወትክ ነገ ሚስት ሆኜ ማስብ ሰው እንዴት እንደዚህ አይነት መልስ ትሰጠኛለህ? እኔ እኮ በአግባቡ በስነ ስርዓት ነው ደውዬ የጠራው ካርል እንዴ? እንደዚህ አይነት ቦታ ሆኜ እንዴት ነው አንተ ስለመሄድና ስለ እንትን የምታወራው እንዴ? ለምንድን ነው እንደዚህ አይነት እንትን? እኔ ካንተ እንደዚህ አይነት ነገር አልጠብቅም። በቃ ማደር አልፈልግም እኔ። እንደዛ ከሆነ ያው በቃ መሄድ ትችላለህ። እሄዳለሁ እንዴ? በዚህ የምትከፊ ከሆነ እንደውም እኔ ነኝ የተቀየምኩት። ለምን አልቀየምም? ሴት ልጅ አይደለሁ እንዴ? እኔ ሴት ልጅ እኮ ነኝ። ወንድ ነኝ እንዴ? እኔ እንደ ወንዶች እኮ መጠበቅና መቆጣጠር አልችልም። ማለቴ መጠበቅ አልችልም። እኔ ከአንቺ ጋር ማደር አልፈልግም። ትሰሚኛለሽ? አብረን ማደር አንችልም። የሚያግደኝ ነገር ደግሞ ያንቺ ጭንቅላት፣ ያንቺ አስተሳሰብ፣ ያንቺ ማንነት ወድጄ ማንነት ጥሩነትሽን የነገርሽኝ ነገር አለ። በሃይማኖት ጉዳይ እንኳን ማለት ነው የተነጋገርነው ነገር አለ እንዴ? እኔና አንቺ መጀመሪያ ፍቅር ይቀድማል። ከዛ በኋላ ፍቅሩ ካለ እምነትሽን እኔ አልለውጥም። ካልለውጥ
በግድ በፍቅር ለውጭ አይደለም አስተምሬሽ አሳወቀሽ ወደ እኔ አንድ ላይ ንካስረን እንኖራለን ነው አይደል? ንግግራችን የተነጋገርነው ወደዛ ነው። ተሳሳብ አልተሳሳትክም። እኔም እኮ ለዛም ነው ያንን በማስመልከት መሰለኝ እኮ እንደዚህ አይነት ነገር እያደረኩ ያለው። እሱ ነገሮች ሳንጨርስ በፍጹም ምን ያምርሻል? ወጥተሽን ወጥ እሺ መሄድ ትችላለህ። አመሰግናለሁ ማለት ግን እንዳትቀኝ እንዴ ነው ማልቀየመው ማለት ጥሩ ነገር አድርገህ ነው እንደ እየሄድክ ያለው እና ምን ላድርግ? ምን ችግር አለው? አንተ ቢያንስ እንኳን በቃ እሺ እንደዚህ አይነት ነገር አናደርግም፣ ግን ደግሞ ከጎንሽ እተኛለሁ እህትሽ ወንድምሽ ሆኜ እተኛለሁ ማለት ይችላል። አንተ ወንድም የሆነ ብታደርግ ይዘልብሃለሁ እንዴ? በእናት ነው አባት እኔ ራሴን ኮንትራስት አድርጌ ልተኛ እችላለሁ። አይምሮኝ ተቆጣጣሪ። ታዲያ እኔ ምን አደርጋለሁ? እኮ ልጅ ልወልድ ነው ብለሻል። ታዲያ ምን ችግር አለው? ልጅ መውለድ እንዴ? ልጅ ኃጢአት ነው ልጅ ልጅ ሁሉ እኔ አሁን ብጮ ማን ሊሰማኝ ነው? ትቀልጃለሽ እንዴ? ተደፈርኩልኝ ነው ወይስ ምን ችግር አለው? አንተ እኮ ወንድ ልጅ ነህ፣ ብዙ ነገር ማድረግ የምትችል ሰው ነህ። ይኸውልሽ እኔ ቅርታ እንደምወድሽ ልንገርሽ፣ እወድሻለሁ፣ በጣም አከብረሻለሁ፣ በጣም ትልቅ ቦታ አለኝ። በዚህ አይነት አካሄድ ግን አልፈልግም። ይቅርታ አድርጊልኝ። እኔ አላድርም አብሬሽ በጣም ነው የማመሰግነው፣ ግን የተሳሳትሽ ሴት መሆንሽን አውቄያለሁ። እሺ አንቺ ስሜትሽ ሌላ ቦታ አሁን ነው የገባኝ ማለት ነው። ይሄ ነው ሐሳብሽ፣ ይሄ ነው አይደል? ቻው ጄምስ። ና ቆይና ኖ ና እሺ፣ ፕራንክ ነው ያደረኩ። የምን ፕራንክ? ፕራንክ ነው እንዴ? እኔ እንደዚህ አይነት ሴት እንዳልሆንኩ ታውቃለህ አንተ ራስህ። እንዴት እንደዚህ አይነት አመለካከት ይኖራለን? ፕራንክ አደረኩ። ያ በቃ በራሴ ማለት ካሜራ አስፈላጊ ነገር አይደለም እኮ ነው። ብቻዬን ፕራንክ ማድረግ አልችልም። አንተ ማወቅ የምፈልገው ሰው ስላየ ነው እንዴ? ናዋ እየፈተንኩክ ነው። ፈተናው እንዴ? ያው አራት አትንኪኝ ከተነካካን ራሱ ይባል። ለማንኛውም እንደዚህ ነው አትይ። ለማንኛውም ፕራንክ እያደረኩክ ነው። መጋረጃው ስር ቪዲዮ አለ፣ ካሜራ አለ ወይ የበላቸው